በዓለማችን በሰዎች መካከል እውነተኛ የሆነ የጓደኝነት ግንኙነት እጅግ ጥቂትና ፈልጎ ማግኘት ከባድ ነው። በዛሬው ቪዲዮ 7 የእውነተኛ ጓደኛ ማሳያ የሆኑ ነጥቦችን እንመለከታለን። አብራችሁን ቆዩ። አንደኛ፣ በችግራችን ጊዜ አጠገባችን ይሆናሉ። ነገሮች በተመሰቃቀሉብን ጊዜ ወይም ለሰዎች አለመች ባልነበት ጊዜም ቢሆን ሁልጊዜ አብሮን ይሆናሉ። ደህንነታችንን ያረጋግጣሉ፣ እንዲሁም ብቻችንን አለመሆናችንን ያረጋግጡልናል። ሁሉም ሰው በራቀን ጊዜ አጠገባችን ሆኖ የሚያጽናናን እውነተኛ ጓደኛ ነው። ሁለተኛ፣ ያለ ምቀኝነት የኛን ስኬቶች ያከብራሉ። እውነተኛ ጓደኛ የኛ ስኬት ከኋላችን ሲሆን የሚያናድደው ወይም የሚያስቃነው አይደለም። ስኬታችን ልክ እንደነሱ ስኬት ያስደስታቸዋል። ከኛ ጋር ፉክክር ውስጥ አይገቡም። ከኛ ጋር ይደሰታሉ፣ ስናድግ ያድጋሉ። ሶስተኛ፣ ከልብ ያዳምጡናል። እነሱ ፊት ራሳችንን ለማስረዳት መድከም የለብንም። እንዳይታዘቡንም ብለን በፊታቸው አንጠነቀቅም። የተሰማንን በፊታቸው እንገልጣለን። ደስታችንን ያለልክ ማልቀስም ካለብን እናለቅሳለን። እነሱም ይሄንን እድል ይሰጡናል፣ ምላሽም አይሰጡንም። ከልባቸው ያዳምጡናል። አራተኛ፣ በትህትና ሀሳባቸውን ይሰጡናል። እውነተኛ ጓደኛ እኛን የሚያስደስተን ነገር ብቻ አይነግረንም፣ ስለ ራሳችን ኃላፊነት እንዲሰማን ይፈልጋሉ። ስለዚህ ራሳችን የሚጎዳ ነገር ስናደርግ ሀሳባቸው መግለጻቸው የማይቀር ነው። ይህም ስለኛ ስለሚጨነቁና ስለሚወዱን ነው። አምስተኛ፣ ስላሳለፍናቸው ትንንሽ ነገሮች ሳይቀር ያስታውሱናል። አብረን ባለን ጊዜ ስለነገርናቸው ታሪክ፣ ስለምንወደው ነገር፣ የምንጠላው ነገር ሁሉ ሊነግሩን ይችላሉ። ስለኛ ግድ ስለሚላቸው፣ ለኛ ቦታ ስላላቸው ለኛ ነገሮች በሙሉ ቦታ ይሰጣሉ። ስድስተኛ፣ እኛ በሌለንበት ቦታም ቢሆን ስለኛ ይከራከራሉ። እውነተኛ ጓደኛ መቼም ቢሆን ከጀርባችን ስለኛ መጥፎ ነገር ሊናገር አይችልም። እንዲሁም እኛ በሌለንበት ስለኛ ጥሩ ያልሆነ ነገር መስማት አይፈልግም። እናም ሰዎች ከጀርባችን ስለኛ መጥፎ ነገር ቢናገሩ ስለኛ ከመከራከር ወደ ኋላ አይልም። ሰባተኛ፣ ስለራሳችን ጥሩ እንዲሰማን ያደርጋሉ። ምንም ያክል ጥሩ ያልሆን መስሎ ቢሰማን እንዲሁም ብቁ እንዳይደለም ቢሰማን ዝምተኛ ወይም አስቸጋሪ ብንሆን ስሜታችን ይጠብቁልናል። ባለን ማንነትም ይወዱናል። እንዲሁም ማንነታችን በቂ እንደሆነ ይነግሩናል። እናም ምንም ያክል ጥሩ ባንሆንም ጓደኛ አድርገው መርጠውናል። የዛሬው ቪዲዮ ይሄንን ይመስላል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ላይክ እና ኮሜንት እንድታደርጉ እንላለን። ለተከታተላችሁ እናመሰግናለን።